ብዙ ካልተጠቀምንባቸው ልምዶች አንዱ ዝምታ ነው ባይ ነኝ። ለኔ ዝምታ ልምድ ብቻ ሳይሆን ሕይወትም ጭምር ነው፣ ሁሉ ነገር ማለት ነው። በዝምታ ውስጥ ብዙ ሐሳብ አለ። በዝምታ ውስጥ ብዙ ማውራት፣ ብዙ መጮህ፣ ብዙ ዋይታ አለ። መብሰል ማለት መርጦ የመናገርና አስቦ ዝም የማለት ድምር ውጤት ነው። አእምሮ በንባብ እንደሚሳለው ስሜትም በዝምታ ይሳላል። በዝምታ ውስጥ ህመምህን ደብቅ፣ በዝምታ ውስጥ ስሜትህን አሳይ። ዝምተኛ ከሆንክ ሰዎች በቀላሉ ማንነትህን አይለኩም። ዝምተኛ ከሆንክ ሰዎች ለንግግርህ ቦታ ይሰጣሉ፣ ለአስተያየትህ ትርጉም ይኖረዋል። እና እኔ እልሃለሁ፣ ማንነትህን ለሚጠይቁህ በዝምታህ አስረዳቸው። ክፉ ለሚናገሩህ የዝምታ ግብረ መልስ ስጣቸው። አፍህ እጅግ አስፈላጊ ለሆነ ጉዳይ እንጂ አይከፈት። ምክንያቱም አፍህ ሲከፈት አእምሮህን አሳልፎ ያሳይብሃል። ዝም በል። ጠላትህም ኮቴህንና ዳናህን የሚያውቀው አለቅጥ ስታወራ ነው። በአጠገቡ የምታልፍ የተኛ አንበሳ እንኳን ትንፋሽህን እስከማይሰማ ድረስ ዝም በል።